ማዲያት በሩዝ ዱቄት፣ በቲማቲም፣ በበቆሎ ዱቄት፣ በማር፣ በአብሽ ዱቄት፣ በሬት፣ በእርድ፣ በእርጎ፣ በፓፓያ፣ በነአናና በመሳሰሉት እንደሚጠፋ ያውቃሉ? ዶክተር ሀና በየነ እባላለሁ። የምትከታተሉት የጤና መንገድና ሕክምና ወይም ዌይ ኦፍ ሄልዝ ኤንድ ትሪትመንት ይባላል። ማዲያት ማለት የተለመደ የቆዳ ቀለም መቀየር ሲሆን ቆዳ ራሱን ከፀሐይ ለመከላከል የሚያመርተው ቀለም ነው። ይህ ቀለም ሜላኒን ሲባል ሜላኖሳይት ከሚባለው በቆዳ ስር በሚገኝ ህዋስ ታይሮሲኔዝ በሚባል ኢንዛይም በፍጥነት በመመረት የቆዳን ቀለም በመቀየር የሚፈጠር ነው። 3 አይነት ማዲያቶች አሉ። ይኸውም ኤፒደርማል፣ ደርማል እና ሚክስድ የሚባሉ። ኤፒደርማል የሚባለው የቆዳ የላይኛው ክፍል ላይ የሚወጣ ማዲያት ሲሆን ደርማል በቆዳ የመካከለኛው ክፍል የሚወጣ፣ ሚክስድ የሚባለው ደግሞ በሁለቱም ኤፒደርማል እና ደርማል የቆዳ ክፍል ላይ የሚወጣ ማዲያት ነው። በእነዚህ የቆዳ ክፍል ላይ ሜላኖሳይት ቀለም የሚያመርት በታይሮሲኔዝ ኢንዛይም ታግዞ ብዙ ሜላኒን የሚያመርትና የቆዳ ቀለም እንዲቀየር የሚረዳ ነው። ማዲያት በተለያየ የሰውነት ክፍል ላይ ሊወጣ ይችላል። አብዛኛው ጊዜ የሚወጣበት በጉንጭ፣ አፍንጫ፣ የላይኛው የከንፈር ክፍል፣ ግንባርና አገጭ ላይ ይወጣል። የማዲያት ምልክት ከተፈጥሮ የቆዳ ቀለም ለየት ብሎ ወይ ቀልቶ ወይ ደግሞ ጠቁሮ በቆዳ በይበልጥ በአገጭ፣ በጉንጭ፣ በአፍንጫና ከላይ በጠቀስኳቸው በግራና በቀኝ ቅርጽን በመስራት የቆዳን ቀለም ይቀይራሉ። ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። ማዲያትን ምን እንደሚያመጣው በጥናት አይታወቅም። ነገር ግን ያባብሳሉ ተብለው የሚታሰቡት በመጀመሪያ ደረጃ በተደጋጋሚ ለፀሐይ ጨረር መጋለጥ። ለፀሐይ ጨረር በተደጋጋሚ መጋለጥ በቆዳ ስር የሚገኘው ሜላኖሳይት የሚባል ህዋስና ታይሮሲኔዝ የሚባለው ኢንዛይም ቀለም ለማምረት ይነቃቁና ሜላኒን የሚባል ቀለም ያመርታሉ። ይህ ሜላኒን የቆዳ ቀለም መመረት ከሚገባው በላይ የፀሐይ ጨረር የበዛበት ቆዳ ላይ በመጠራቀም ማዲያትን ያመጣል። በሁለተኛ ደረጃ እርግዝና። በእርግዝና ጊዜ ኢስትሮጅን የሚባል ሆርሞን በብዛት ይመረታል። ይህ ሆርሞን ለቆዳ ቀለም ሜላኒን መመረት ወሳኝ የሆነውን ታይሮሲኔዝ ኢንዛይም በመጨመር የቆዳ ቀለም ከተለመደው በላይ በመመረት ቆዳ ስር በይበልጥ ደግሞ ፊት ላይ በመጠራቀም ማዲያት ወይም የፊት ጥቁረትን ይፈጥራል። እርግዝና ሲኖር ከማዲያት ባሻገር በደም ውስጥ በሚመላለሰው ኢስትሮጅን ሆርሞን አማካኝነት የብብት ጥቁረት፣ የጡት ጫፍ ዙሪያ ጥቁረት፣ የአንገት ጥቁረት፣ ሆድና የመሳሰሉት ቦታ ጥቁረት ወይም ማዲያት ይፈጠራል። በሶስተኛ ደረጃ የእርግዝና መቆጣጠሪያ መውሰድ። የእርግዝና መቆጣጠሪያ እንክብል ውስጥ ልክ እንደ እርግዝና ኢስትሮጅን ሆርሞን በደም ውስጥ ይጨምራል። ይህ ኢስትሮጅን ሆርሞን ቀጥታ ሜላኖሳይት የሚባለው የቆዳ ህዋስ ላይ ስራ በመስራት ብዙ የቆዳ ቀለም ሜላኒን እንዲመረትና የቆዳ ቀለም በቆዳ ላይ በተለየ ሁኔታ በመፍጠር ማዲያት እንዲፈጠር ያደርጋል። በአራተኛ ደረጃ የእንቅርት በሽታ። የእንቅርት በሽታ ሲኖር ታይሮይድ ስቲሙሌቲንግ ሆርሞን፣ አንቲ ታይሮይድ ፔሮክሲዴስ፣ አንቲ ታይሮግሎቢንን አንቲቦዲ የሚባሉ ኢንዛይሞችን በደም ውስጥ ይለቃሉ። የእነዚህ ኢንዛይሞች በደም ውስጥ መለቀቅ ብዙ ሜላኒን ወይም የቆዳ ቀለም እንዲለቀቅና እንዲፈጠር በማድረግ ማዲያት በቆዳ ላይ እንዲፈጠር ያደርጋሉ። በአምስተኛ ደረጃ ጭንቀት። ለረጅም ጊዜ የቆየ ጭንቀት ማዲያትን ያመጣል። ይህም አድሪኖኮርቲኮትሮፒክ የሚባል ሆርሞን በደም ውስጥና ሜላኖሳይት በሚባለው የቆዳ ቀለም ማምረቻ ላይ በመገኘት የቆዳ ቀለም ሜላኒንን ያመርትና ማዲያትን ይፈጥራል። ስድስተኛ የዘር ሐረግ። MC1 አርጂን ወይም ሜላኖኮርቲን 1 ሪሰፕተር በብዛት በዘር ሐረግ ሲተላለፍ ብዙ የቆዳ ቀለም በቆዳ ስር እንዲመረትና ማዲያት እንዲፈጠር ያደርጋል። ይህም የሚፈጠረው ቆዳን ለፀሐይ ጨረር ሴንሲቲቭ እንዲሆን በማድረግ ነው። በሰባተኛ ደረጃ በእሳት መቃጠል፣ መቧጨር፣ ብጉር፣ ሽፍታ፣ አለርጂና የቆዳ ጉዳት ብዙ የቆዳ ቀለም እንዲመረት ያደርጋሉ። እነዚህ ደግሞ በቆዳ ላይ ማዲያትንና የቆዳ ጥቁረትን ይፈጥራሉ። ማዲያትን ለማጥፋት በቤት ውስጥ የሚደረግ ጥንቃቄና ሕክምና ምንድን ነው? ማዲያት ወይም ፊት ላይ የሚወጣ ጥቋቁር ነጠብጣብ የሚመጣው በጊዜ ብዛት ነው። ሆኖም ይህ በጊዜ ብዛት የሚመጣ የቆዳ ቀለም መቀየር በጊዜ ብዛት እንደሚቀየር ማወቅ
መሰላቸትን በማስወገድ ጽናትን ይፈጥራል። ማድያትን ለማጥፋት በመጀመሪያ የሚጠቀሰው በቂ ውሃ መጠጣት። ውሃ ቆዳን ከማርጠቡ ባሻገር ቆዳ በአዲስ መልክ ራሱን እንዲተካ፣ የቆዳ ኤላስቲክ ባህሪ እንዲኖረው፣ ጠባሳ፣ የቆዳ መጨማደድ፣ በቆዳ ላይ ጥቃቅን መስመር መውጣት፣ እርጅናና ማድያትን እንዲቀንስ ይረዳል። በቂ ውሃ መጠጣት በቂ ኦክስጅንና ምግብ በቆዳ ስር እንዲመላለስ ቆዳ ጥርት እንዲል ያደርጋል። አንድ ሰው በቀን ውስጥ በቂ ውሃ ጠጣ የሚባለው 2 ሊትር እና ከዛ በላይ ወይም ከ6 እስከ 8 ብርጭቆ ውሃ ሲጠጣ ነው። በሁለተኛ ደረጃ በቂ እንቅልፍ መተኛትና ጭንቀትን ማስወገድ። በቂ እንቅልፍ መተኛት ጭንቀትን ይቀንሳል። በተጨማሪ በቂ ኦክስጅንና በቂ ደም በቆዳ ስር በመመላለስ ቆዳ በቂ ኃይል እንዲፈጥር፣ ጠንካራና ጥራት ያለው ለእይታ ማራኪ እንዲሆን ያደርጋል። ወደ ውህዶች ስንገባ ሩዝ፣ እርድ፣ እርጎ፣ ማር። ሩዝ ፈሩሊክ አሲድ፣ ፓራ አሚኖ ቤንዞይክ አሲድ፣ ፋይቲክ አሲድ የሚባሉትን በመያዝ በፊት ላይ የሚወጣ ጥቁር ነገር ማድያትን ከስረኛው ቆዳ የሚያላቅቅ የሞቱ ሴሎችን ወይም ህዋሶችን የሚያስወግድ ነው። እርድ ኩርኩሚን የሚባል አንቲኦክሲዳንትን በመያዝ በፀሐይ ጨረር ምክንያት የመጣን ማድያትን ከቆዳ ላይ ያስወግዳል። እርጎ ላክቲክ አሲድ የሚባል አሲድ፣ ላክቶባሲለስ እና ስትሪፕቶኮከስ የሚባሉ ጥሩ ባክቴሪያዎችን በመያዝ የቆዳ ጥቁረትና ማድያትን ያስወግዳል። ማር ሂዩሚክታንት የሚባል የቆዳ እርጥበትን የሚያስጠብቅ፣ ፌኖሊክ አሲድ እና ፍላቮኖይድ የሚባሉ አንቲኦክሲዳንትን የሚይዝ፣ ከቫይታሚን ቫይታሚን ሲ፣ ቫይታሚን ኢን የሚይዝ፣ ከኢንዛይም ካታሊስ ፐሮክሲዴዝን በመያዝ በፀሐይም ሆነ በተለያየ ምክንያት ከተገቢው በላይ የተጠራቀመን ሜላኒን ወይም ማድያትን ያስወግዳል። አዘገጃጀቱ 4 ማንኪያ የሩዝ ውሃ፣ 1 ማንኪያ የተፈጨ እርድ፣ 1 ማንኪያ ማር፣ 2 ማንኪያ እርጎ በደንብ መደባለቅና ማድያት ያለበት ቦታ በመቀባት ማሳጅ ማድረግ። ሲደርቅ እቤት ውስጥ ከሆነ ውሃ አፍልቶ በእንፋሎቱ ፊትን ስቲም በማድረግ ከ20 እስከ 40 ደቂቃ አቆይቶ በየቀኑ በቀዝቃዛ ውሃ መታጠብ። ይህንን ውህድ በየቀኑ የምንተገብር ከሆነ በሳምንት ውስጥ ከነበረበት እንዲደበዝዝና ማድያት እንዲቀንስ ያደርጋል። ነገር ግን ቀደም ብዬ እንደገለጽኩት ደበዘዘ ማለት ጠፋ ማለት ስላልሆነ ይህን ውህድ በተከታታይ ቢያንስ ለ6 ወርና ከዛ በላይ መጠቀም፣ በተጨማሪ ወደ ደጅ በምንወጣበት ጊዜ ሰንስክሪን መጠቀም በፀሐይ ወደ ነበረበት እንዳይመለስ ይረዳል። በሁለተኛ ደረጃ ድንች፣ ማር፣ ቫይታሚን ኢ፣ ሬት። ድንች ካታኮሌዝ የሚባል ኢንዛይምን በመያዝ በፀሐይ ምክንያት የመጣን ጥቁረት በውስጡ በሚይዘው መጠነኛ አሲድ አማካኝነት የሚያስወግድ ነው። ሬት በውስጡ አሎይን የሚባል ንጥረ ነገርን በመያዝ የተፈጥሮ ጥቁረትን ያስወግዳል። በተጨማሪ የነጣውን ቆዳ እንዳይመረዝ ይረዳል። ቫይታሚን ኢ ጠንካራ አንቲኦክሲዳንት፣ የቆዳ ጤንነት ጠባቂ ይባላል። በተጨማሪ ብግነትን በመቀነስ ማድያትን ያስወግዳል። ማር ቀደም ብዬ በውስጡ ባሉት አንቲኦክሲዳንት፣ ቫይታሚንና ኢንዛይሞች አማካኝነት ማድያትን እንደሚያስወግድ ገልጫለሁ። አዘገጃጀቱ 2 ማንኪያ የድንች ጭማቂ፣ 1 ማንኪያ ማር፣ 1 ማንኪያ የቫይታሚን ኢ ክሬም ወይም 1 ፍሬ የቫይታሚን ኢ ዘይትን አፍርጦ መጠቀም እና 1 ማንኪያ የሬት ጄል በመጨመር በደንብ መቀላቀልና ሲዋሃድ ማድያት ያለበት ቦታ እየደጋገሙ ማሳጅ በማድረግ መቀባት። ሲደርቅ እቤት ውስጥ ውሃ በማፍላት ወይም እስቲም በማድረግ መታጠብ። እስቲም ማድረግ የሚጠቅመው ከላይ የተቀባነው ውህድ ወደ ውስጠኛው የቆዳ ክፍል ዘልቆ እንዲገባ ለመርዳት ነው። ይህም ቆዳ ላይ ያለውን ቀለም የሚያመርተው ሜላኖሳይት ብዙ ቀለም እንዳያመርት ያደርገዋል። ይህንን ውህድ በየቀኑ ብንጠቀም በሳምንት ውስጥ ለውጥ ማየት እንችላለን። ይህ ማለት ግን ቀጣይነት ከሌለው ወደ ነበረበት ቦታ እንዲመለስ ስለሚረዳው ቀጣይነቱ 6 ወር እና ከ6 ወር በላይ እንዲሆን፣ በተጨማሪ ወደ ደጅ በምንወጣበት ጊዜ ሰንስክሪን መጠቀም በጣም አስፈላጊና ቆዳ ወደ ነበረበት ወደ ተፈጥሯዊ ይዘቱ እንዲመለስ ይረዳዋል። ሶስተኛው ውህድ ፓፓያ፣ ሎሚ፣ አናናስ፣ የበቆሎ ወይም የሩዝ ዱቄት። ፓፓያ በውስጡ ቤታ ካሮቲን፣ ቫይታሚን፣ ፋይቶኬሚካልስ እና ፓፓይን የሚባል ኢንዛይምን በመያዝ
ቆዳ ላይ የተፈጠረን ማድያትን ያስወግዳል። ሎሚ የሞቱ የቆዳ ህዋሶችን ልክ እንደ አልፋ ሃይድሮክሲ አሲድ በውስጡ በሚይዘው ሲትሪክ አሲድ በማስወገድ አንድ ቦታ ተጠራቅሞ የተሰባሰበውን የቆዳ ቀለም ማድያትን ያስወግዳል። አናናስ ብሮሜላኒን ኢንዛይም ጸረ ብግነት አስኮርቢክ አሲድን በመያዝ ቆዳ ላይ የሚወጣ ጠባሳ፣ ጥቁር ነጠብጣብ፣ ማድያትን ያስወግዳል። የበቆሎ ዱቄት በውስጡ በሚይዘው ቫይታሚን ኤ እና ሲ አማካኝነት ሜላኒን እንዲመረት የሚረዳን ታይሮሲኔዝ ኢንዛይምን እንዳይሰራ በማድረግ ፊት ላይ የሚወጣን ማድያትን ያስወግዳል። አዘገጃጀቱ 2 ማንኪያ የፓፓያ ጁስ፣ 2 ማንኪያ የአናናስ ጁስ፣ 1 ማንኪያ የበቆሎ ዱቄት፣ ግማሽ ማንኪያ ሎሚ መቀላቀልና ማዋሃድ። በኋላም ውህዱን ማድያት ያለበት ቦታ እየደጋገሙ በመቀባት ማሳጅ ማድረግ። ሲደርቅ እስቲም በቤት ውስጥ ወይም እስቲም በማድረጊያ ማድረግ ውህዱ ወደ ውስጠኛው የቆዳ ክፍል እንዲገባ በመርዳት ማድያት እንዲወገድ ይረዳል። ይህ ውህድ በየቀኑ ለ6 ወር ወይም ከዛ በላይ ብንጠቀም ማድያት ከፊታችንና ከየትኛውም የቆዳ ክፍል እንዲወገድ ይረዳል። አራተኛው ውህድ ቲማቲም፣ ነአና፣ ማርና የወይራ ዘይት። ቲማቲም ላይኮፔን የሚባል ኮምፓውንድን ይይዛል። ይህ ኮምፓውንድ በፀሐይ ቃጠሎ ምክንያት የመጣን ማድያትን ያስወግዳል። ነአና ቫይታሚን ኤ እና ሳልሳሊክ አሲድን በመያዝ የሞቱ ቆዳዎች ከቆዳ እንዲወገድ አዲስ ቆዳ እንዲመረት ይረዳል። የወይራ ዘይት በፀሐይ ምክንያት ቆዳ እንዳይጎዳና ማድያት እንዳይመጣ ልክ እንደ ሰንስክሪን የፀሐይ ጨረርን ይቀንሳል። በተጨማሪ የቆዳ መጨማደድና ቅላትን ያስወግዳል። ማር ቀደም ብዬ እንደገለጽኩት በውስጡ በሚይዛቸው ቫይታሚኖችና ኢንዛይሞች አማካኝነት የቆዳን ችግር ያስወግዳል። አዘገጃጀቱ ግማሽ ቲማቲምና 10 ቅጠል ነአና አንድ ላይ በመፍጨት ውህዱን ማዘጋጀት። ውህዱ ላይ 3 ማንኪያ የወይራ ዘይትና 1 ማንኪያ ማር መጨመርና ማዋሃድ። በኋላም ማድያት ያለበት ቦታ ላይ እየደጋገሙ መቀባትና ሲደርቅ በስቲም አርሶ በቀዝቃዛ ውሃ መታጠብ። ይህን ውህድ በየቀኑ መጠቀም ማድያት ከቆዳ ላይ እንዲወገድ ይረዳል። አምስተኛው ውህድ አብሽ፣ ቡና፣ የሮዝ ውሃ፣ የወይራ ዘይት። አብሽ በውስጡ ቫይታሚን ኬ፣ ቫይታሚን ሲን በመያዝ በቆዳ ላይ ያለ ማንኛውም ቆሻሻና ማድያትን ይጠርጋል። የቆዳ እርጥበትን በመጠበቅ ጭርትና ጭርት መሰልን ያስወግዳል። በውስጡ በሚይዘው ጸረ ብግነትና ጸረ ባክቴሪያ አማካኝነት በብግነት ምክንያት የሚመጣ ማድያትን ያስወግዳል። ቡና ፌኖል የሚባል ጠንካራ አንቲኦክሲዳንትን ይይዛል። በዚህ አንቲኦክሲዳንት አማካኝነት ጸረ ጎጂ ተረፈ ምርትን በማስወገድ ቆዳ ላይ የሚወጣ ጥቁረትን ያስወግዳል። የሮዝ ውሃ የሚዘጋጀው አንድ ጽጌረዳ አበባ ይበተንና በውሃ ቀላቅሎ ለ15 ደቂቃ ማፍላት። የሮዝ ውሃ በብጉር ምክንያት የሚመጣን ማድያትን፣ ጠባሳን፣ ቆዳ ላይ የሚወጣ ለየት ያለ ቀለምን ያስወግዳል። ይህም በውስጡ በሚይዘው ጸረ ብግነትና ጸረ ባክቴሪያ አማካኝነት የቆዳ ብግነትና ብጉርን ስለሚቀንስ ነው። የወይራ ዘይት ቀደም ብዬ ጥቅሙን ገልጫለሁ። አዘገጃጀቱ 1 ማንኪያ የተፈጨ ጥሬ አብሽ፣ 1 ማንኪያ ተቆልቶ የተፈጨ ቡና፣ 1 ማንኪያ የሮዝ ውሃ፣ 1 ማንኪያ የወይራ ዘይት መቀላቀልና ማዋሃድ። ውህዱን ማድያት ያለበት ቦታ ማሳጅ እያደረጉ በደንብ መቀባት። ሲደርቅ በስቲም ማራስና በቀዝቃዛ ውሃ መታጠብ። ይህንን ውህድ በየቀኑ መጠቀም ማድያት ከቆዳ እንዲወገድ ይረዳል። እንግዲህ ለዛሬ ይዤላችሁ የቀረብኩት ይህንን ይመስል ነበረ። ጠቃሚ ይሆናል ብዬ አስባለሁ። ጥያቄ፣ ሐሳብ፣ አስተያየት ካላችሁ በኮመንት ቦክስ ወይም በቴሌግራም ግሩፕ መጠየቅ ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።